الحمد لله الذي أنزل على عبده الكتاب ولم يجعل له عوجا وضمن الهداية لمن اتخذه سبيلا ومنهجا وأشهد أن لا إله إلا الله وحده لا شريك له من توكل عليه كفاه وجعل له من كل هم فرجا ومن كل ضيق مخرجا وأشهد أن محمدًا عبده ورسوله من اهتدى بهداه فاز وأفلح ونجا صلى الله عليه وعلى آله وأصحابه ذوي الفضل والحجى أما بعد اتقوا الله تعالى وراقبوه في السر والنجوى يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون أما بعد أيها الناس أن العالم عموما والعرب خصوصا قبل الإسلام أو قبل بعثة الرسول صلى الله عليه وسلم كانوا في جاهلية جهلاء وفي ضلالة عمياء يعبدون الأصنام والأشجار والأحجار والملائكة والأنبياء والصالحين دياناتهم متفرقة وأقاعدهم باطلة ويأكلون الميتة ويأكلون الربا ويستحلون الفروج بالزنا ويصف لنا الصحابي الجليل أحوال الناس قبل الإسلام أو قبل بعثة النبي صلى الله عليه وسلم فقال جعفر كنا قوما أهل جاهلية نعبد الأصنام ونأكل الميتة ونأتي الفواحش ونقطع الأرحام ونسيء الجوار يأكل القوي منا الضعيف فقد نفشت فيهم علل وأداء أخلاقية كشرب الخمر والميسر وشاعت فيهم الغارات وقطاع الطريق على القوافل والعصبية والظلم وسفك الدم واغتساب الأموال وأكل مال اليتيم عباد الله يزاريو خطباتن يميات أنتنو العالم قبل الإسلام علاماتن زاري يمن ملكتات علاماتن كأسلمنا بفيت رسول صلى الله عليه وسلم سايلاكو بفيت من تمثل نبرة كأسلمنا بوهلاس من تمثل اللي ملون بزيش باتر جزيلاي النبويا يبات هلن إنما ما ربت هلن جنزابي النوس دلن العالم لمن دنو يهي الرئيس يمرد كوستلين أني من لا شيء سو يتنسبتن بوتا كاوكا يودفيتون ماوك إچلال أهون ياللبتن نگرم ماوك إچلال سو ميبالو يونا درجة لاي سيدرس ياللفونم يمايرسا يودفيتون دمو بتصفى يميطبق يلاهونو أهون لاللبت دمو واغا يميست كيلو لا يمياسقمطن زاري اسلامو ህብረተሰብ ትላንት ኬት እንደመጣ ስለማያቅ ዓለም ትላንት ከእስልምና በፊት ምን እንደሆነች ስለማያቅ ዛሬ እስልምና ለሱ ኪሎ የለው ዋጋ የለው በል አልፎ ተርፎ ጠላቶች እንደፈለጉ ያርጉ ነው እስልምና መስጂዶች ላይ እንደፈለጉ እየተረማመዱ ዑለማዎች ላይ እንደፈለጉ ያደረጉ የፈለጉትን ይገላል የፈለጉትን ያስራል የፈለጉትን መስጂድ ያቃጥላል የፈለጉትን መስጂድ ያወድማል ይሄ የእስላሙ ዝምታ
እስላም ትላንት ለዚህ ዓለም ምን እንዳበረከተ እኛ ስለማናቅ ኢንሻአላህ በዚህ ባጭር ጊዜ ውስጥ ዓለም ምን ላይ ነበረች የሚለውን እንመለከታለን። አዩሃ الناس እናንተ የሰው ልጆች ሆይ አቅል ያላችሁ ሙስሊምም ሆናችሁ ሙስሊም ያልሆናችሁ ዓለም ላይ የምትኖሩ ሰዎች በጠቅላላ እስልምና ሳይመጣ በፊት ዓለም እንዲህ ነበረች። ስሙ أن العالم عموما ዓለም በጠቅላላ والعرب خصوصا በተለይ ደግሞ አረቦች እንዲህ ነበሩ። كانوا في جاهلية በጃሂልያ በመሐይምነት ውስጥ ነበሩ። የሚሰሩት ነገር ሁሉ የሚመሰገን አልነበረም። ጃሂልያ የዋጣቸው ሰዎች ነበሩ። ዕውቀት ምንም ውስጣቸው የለም። ጁሃላ ናቸው ማለት ነው። وفي ضلالة عمية ጥመት ውስጥ ነበሩ። ከአላህ መንገድ የወጡ ነበሩ። በጥመትም ጥግ የደረሱ ነበሩ። አረቦች ብቻ አይደሉም። በዛ ዘመን የነበሩ ንጉሶች ጨምሮ እነ ሮማን ጨምሮ እነ ፋሪስን ጨምሮ ማለት ነው። ዓለም በጠቅላላ ጥመት የጥመትን ጥግ ያየችበት ዘመን ነበር ከእስልምና በፊት የነበረው። ያዕቡዱን الأصنام ከጥመታቸው አንዱ በእጃቸው እየቀረጹ ታቦቶችን ያመልኩ ነበር። ወይም መቃብሮች ጋር እየሄዱ የጥሩ የደጋግ ሰዎች የመሻይኮቻቸው ቀብር ጋር እየሄዱ ያመልኩ ነበር። والأشجار والأحجار እንጨቶችን ያመልኩ ነበር። እንጨት የማይናገር የማይንቀሳቀስ በሰው እጅ የሚሰራ ሲፈልገው ሰውየው የሚያወድመው ሲፈልገው ሰውየው እንደፈለገ የሚያደርገው የማይንቀሳቀስ የማይመልስ የማይናገር እንዲህ አደርግልሃለሁ የማይልን እንጨት ድንጋይ ያመልኩ ነበር። ወልመላኢካ አልፈው ሰማይ ላይ ሄዶ መላኢካዎችን ያመልኩ ነበር። መላኢካዎች ልጅ ይሰጣሉ ይላል። መላኢካዎች ከችግር ያወጣሉ ይላል። አላህ የሚባል ነገር የለም ይላል። ወልአንቢያ ነቢያቶችን ያመልኩ ነበር። ወሳሊሒን ጥሩ ደጋግ ሰዎችን ያመልኩ ነበር። እምነታቸው የተለያየ ነው። አንድ እምነት የለው። አንድ ቤት ውስጥ ይሄኛው ላትን ያመልካል፣ ይሄኛው ዑዛን ያመልካል፣ ይሄኛው መናትን ያመልካል፣ ይሄኛው በራሱ እጅ የቀረጸውን ያመልካል፣ ይሄኛው ፀሐይ ያመልካል፣ ይሄኛው ሌላ ነገር ያመልካል። አንድ ቤት ውስጥ ሆነው ራሱ የተለያየ እምነት ላይ ነበሩ። ተለያይተው የነበሩ ሰዎች ነበሩ። ወአቃዒዱሁም አስተሳሰባቸውም ባጢላ መቅቡልነት ያሌላት ነበር። ከዛም አልፎ ከጥመታቸው ያእኩሉን አልመይተተ ጥንብን ነበር ሲመገቡ የነበሩት። የሞተን ነገር በራሱ ሞቶ 2 ቀን 3 ቀን የተቀመጠውን ነገር የሸተተን ነገር ይበሉ ነበር። ልክ እንደ ውሻ እንደ ጅብ ማለት ነው። ከአውሬዎች ራሱ እንዲያን ነገር የማይጠቀም አለ። ለምሳሌ አንበሳን ከወሰድን ትኩስ ነገር እንጂ አይጠቀምም። ራሱ ገሎ ራሱ አድኖ ነው የሚበላው። ሰዎች ከዚህ እንስሳ አንሰው ሞቶ በራሱ ሞቶ 2 ቀን የተቀመጠ 3 ቀን የሸተተን ሲበሉ ነበር። ወያእኩሉን ሪባ ወለድን ይበሉ ነበር። ወየስተሒሉን አልፍሩጀ ቢዚና ዚናን ልክ እንደ ሐላል ያጨማልቁ ነበር። የፈለገች ሴት ለነሱ ምቹ ናት። ባላላት ባል የላትም፣ አባት አላት አባት የላትም፣ ወንድም አላት ወንድም አይኑራት። ከፈለገ ከመጣች ዚና ብቻ ነው የሚፈጽምባት። አውሬ ነበር የሰው ልጅ። ከእስልምና በፊት የሰው ልጅ አውሬ ነበረ። ወየሲፉ ለና ይሄን ጉዳይ በግልጽ ያብራራልናል ጃዕፈር ኢብኑ አቢ ጣሊብ ለማ ሃጀረ ኢለል ሀበሻ ወደ ሀበሻ ከመጣ በኋላ ወልተቃ መዐ ነጃሺ ከነጃሺ ከመሊካችን ጋር ከዛ ዓዲል ጥሩ ባሪያ ከሆነ ሰው ጋር ከተገናኘ በኋላ እንዲህ ብሎ ነበር የወሰፈ ኩና ቀውመን
ያ መሊክ አንተ ንጉስ ሆይ እኛ እኮ ህዝቦች ነበርን አህለ ጃሂልያ የተናወጠን መሐይምነት የተናወጠን ምንም ማስተንተን የማንችል ህዝቦች ነበርን ተፈኩር ማድረግ የማንችል ህዝቦች ነበርን አለ ናዕቡዱል አስናም ታቦቶችን እናመልክ ነበር በራሳችን እጃችን ቀርጸን እናመልክ ነበር ወናእኩሉል መይተታ መይታ ጥንብን ነገር እንበላ ነበር ወናእቲል ፈዋሂሻ ዚናን እንደፈለግን ነው ምንሰራው አለ የፈለግነው ሴት ላይ ነው ዚና ምናደርገው እንደ ዕቃ ስለምታገለግል ሴት ልጅ እነሱ ጋር እንደ ዕቃ ነበረች ወነቅጣኡል አርሃም ዝምድና የሚባል ነገር አናቅም ዝምድናን እንቆራርጣለን ይሄ ዘመዴ ነው ዝምድና በመሐከላችን ስላለ እኔ እንዲያነው ውሳኔ አልወስንም አይልም የራሱ ጉዳይ ዝምድና ይገዳደላሉ ወኑሲኡል ጂዋር ጉርብትና ላይ መጥፎ ስራ እንሰራለን ጉርብትና የሚባል ነገር አናቅም ጎረቤቶቻችንን እናሸግር ነበር በጩኸት ወዘታ ማለት ነው ያኩሉል ቀዊዩ ሚና ضعيف ከኛ ጠንካሮቹ ኃይል ያላቸው በገንዘብም በአቅምም ኃይል ያላቸው ደካሞችን ምስኪኖችን ምንም ያሌላቸውን ይገል ይጨፈጭፍ ንብረታቸውን ይበላ ነበር አለ ሹፉ ጃዕፈር እንዴት እንደገለጸው ህዝቦች እንዲህ ነበሩ ሩም ውስጥ ስትሄዱ እንደዚህ ነው ሩሞች በእነሱ ስልጣኔ ጊዜ የሚታወቁበት አንድ ነገር አለ ወንድ ልጅ አያገባም በል የዝኒ ዚና ነው የሚሰራው ከማግባት ዚና መስራት ክብር ነበረው ሩሞች ጋር ፋሪሶች ጋር ስትመጡ እንደዛ ታቃላችሁ ሁላችሁም ተምራችኋል ስሌቭ ትሬድ የሚባል ነገር አለ የሶስትዮሽ ንግድ ያኒ ትሪያንግል እንዴ ንግድ የባሪያ ንግድ ነበረ ሰው ዕቃ ነበረ ዕቃ ይሸጥ ነበር ገበያ ላይ ተወጥቶ ይሸጥ ነበር የሰው ልጅ ከአውሮፓ ይመጣሉ ከአፍሪካ ሀገራት አቅም ያሌላቸውን ደካማዎችን ደሃዎችን በግድ ይዘው ወደ ሌላ ሀገር ይሸጣሉ እንዲህ ነበር የሰው ልጅ በዘር ተከፋፍሎ የሚጫረስበት ነበር ከዚህ በፊት ምን ታረጋላችሁ በተለይ አረቦች ሴት ልጅ ከወለዱ ይቀብሯት ነበር ከነ ህይወቷ ከይተሙተ ተحت التراب እመሬት ስር እንድትሞት እንደዛው በህይወት እያለች ይቀብሯት ነበር አላህ Subhanahu Wa Ta'ala በሴት ልጅ ጸጋ ሲውልላቸው ፊቱን ያጠቁራል ከከሰል በላይ ብሎ ተናገረ አላህ Subhanahu Wa Ta'ala ሱረቱ النحل ውስጥ ኢባደላህ እንዲህ ነበር ሐላችን ጦርነት የበዛበት ነበር አላህ Subhanahu Wa Ta'ala አንድ ሱራ ስለ ሩም አስቀምጧል غلبت الروم ብሎ አላህ Subhanahu Wa Ta'ala ከፉርስ ጋር የተደረገውን ጦርነት አውርቶልናል የጦርነት ዓለም ነበር ሰዎች በሰላም የማይወጡበት ነበር ሽፍታዎች ነበሩ ጫካ ውስጥ ነበር ሰው ልጅ የሚኖረው የሆነ ንብረት ይዘ ከሄድክ በዛ መንገድ ላይ ማለፍ አትችልም ሽፍታዎች ከዛ ይወጡና ያጠቁሃል ንብረትህንም ይወስዱብሃል ሰው ሰላም ያጣበት ጨለማ የሰፈነበት ዓለም ነበር በአጠቃላይ ራሳቸው ራሱ ለዛ ዓለም ስም ሰጥተውት ነበር ዳርክ ኤጅ ብለውት ነበር የጨለማው አመት የጨለማው ዘመን ብለውት ነበር ሰዎች ግራ የተጋቡበት ህይወት የምትከብድበት እንጂ መኖር የሚከብድበት እንጂ መኖር የሚቀልበት ዓለም አልነበረም እንዲህ ያለ ነበር አላህ Subhanahu Wa Ta'ala ይሄን ዓለም የተመለከተው ይሄን እንደዚህ የጠፋውን ዓለም የተመለከተው አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ይሄን ተመልክቶ አላህ ከዓረብ ዝርያ አንድን ሰው ላከልን
ቀልቡ ምርጥ የነበረ ሰዎች የሚሰሩትን ዙልም የማይሰራ ምርጥ ሰው የአላህ ባሪያ ምድር ላይ የሚሄድ የጀነት ሰው وهو نبي محمد صلى الله عليه وسلم ይሄን ሰው አላህ Subhanahu Wa Ta'ala ከዛ ከቆሻሻው ዓለም ውስጥ መረጣቸው ኪታብም አወረደላቸው ቁርአንንም አወረደላቸው كتاب أنزلناه إليك لتخرج الناس من الظلمات إلى النور بإذن ربهم إنيا ودانت مسعفنا وردنا وهو القرآن السو قرآن نو لمن دنو سيبال لتخرج الناس يسول جوتشن للتاسوت أزند لتمكر زند من الظلمات كزي ككبوبت إلما كزي كجبوبت وتنكت عند التاسوت أشوا وده برهان وده سجى عند التاسوت أشوا إهين قرآن بالله فك أدا ورجل الله إلى الله سبحانه وتعالى قتل درجو جعفر قدم يتناجر كتياك إلي جعفر لنجاشي سملس اندزي بلوان كنا على ذلك قدم بوصف كلاتشو هنيتا لاي إيالنا على جعفر اندزي نبر حتى بعث الله إلينا رسولا كنيا يهون الرسول نبي يتكبر سيد ولد آدم يسولج انكو يهونوت نبي محمد ودنيا لا كبن نعرف نسبه وصدقه وأمانته ونتنينتون أمانة متبقون عفافنتون كزينا راسون كتبنتون يمناكو محمد الأمين بلن تامانيو محمد بلن يمن تراون سو يمناكو زرو يتكبرن يهونن سو ودنيا لا كلن على الله سبحانه وتعالى فدعانا إلى الله لنوحده ودع الله سبحانه وتعالى تأرن اللهم ببتشنينة عندنا ملك 660 ታቦቶችን የምናመልካቸውን ትተን ከእንጨት የምናመልካቸውን ትተን ከድንጋይ ሰርተን የምናመልካቸውን አምላኮች ትተን ወደ መቃብር ወደ ሳሊሖች ወደ አውሊያ የሚባለውን ነገር ትተን አላህን በብቸኝነት እንድንጠራው አላህን በብቸኝነት እንድናመልከው ለሱ ስጁድ እንድናደርግ ጠራን ونخلع ما كان يعبد آباؤنا አባቶቻችን ሲያመልኩ የነበሩትን መጥፎ ባህልን እንድንተው ጠራን እንዲሁም ከድንጋይ ከታቦቶች ከነዚህ ነገሮች አምልኮት እንድንቀር እንድንተው ጠራን አላህ ረሱሉ ሰለላሁ ዐለይሂ ወሰለም بصدق الحديث እውነተኝነት ወደ እውነተኛ እንድንናገር እውነት ነገር እንድንናገር ወደዚህ ጠራን وأداء الأمانة أمانانم كግብ እንድናደርስ ወደዚህ ጠራን وصلة الرحيم ዝምድናንም እንድንቀጥል وحسن الجوار ጎረቤቶቻችንን እንድናከብር والكف عن المحارم الله حرام ያደረገው ነገር ከዛ ነገር ራሳችንን እንድንቆጥብ وسفك الدم ደምንም ከማፍሰስ ልጅን ከመግደል እንድንቆጠብ ጠራን فأجبناه تقبلنا وانا ይሄን የማይወዱ ሰዎች ደግሞ ረሱልንና ሰሃቦቻቸውን ከሀገራቸው አስወጧቸው ዛሬም እየተደረገ ያለው ይሄ እስላም ሰላም እስላም ወደዚህ ነው የሚጠራው ወደ እውነተኝነት አማና ወደ ማክበር ጎረቤትን ወደ ማክበር ሰውን በሰውነቱ ማክበር ወደዚህ ነው የሚጠራው እስላም ገዳይ አይደለም እስላም ሰላም ነው እስላም ከመጣ በኋላ ለዓለም ሰላም ሰፈነ ሹፉ የመጀመሪያው የተደረገው ነገር ረሱሉ ሰለላሁ ዐለይሂ ወሰለም ሲመጡ የመጀመሪያው ነገር የከለከሉት ሽርክ ነው የሰው ልጆችን ከአላህ ውጭ ወደ ሌላ ነገር እንዳይንጠለጠሉ አደረጉ ለምን ሰው ከጌታው ሲስማማ ሰው ከአላህ ሲስማማ ኔትወርኩ ከአላህ ጋር ሲያያዝ የሰው ልጅ ምድርም ተስተካከላለች ምድር ትለማለች
ሰማይም ዝናቧን ታወርዳለች ጸጋው ይበዛል ሰላም ይበዛል ስለዚህ የመጀመሪያ ስራቸው የነበረው ሽርክን አስወግደው ሰዎችን ከአላህ ጋር ማዛመድ ነበር ይሄንንም አደረጉት በሁለተኛ ደረጃ ላይ ደግሞ ነሃ عن قتل الاولاد ልጆቻችሁን አትግደሉ ሴቶችን አትግደሉ واذا الموءودة سئلت باي ذنب قتلت በምን ማዕሲያዋ ትገደላለች በምን ማዕሲያዋ ትቀበራለች ብሎ ለሴት መብት ተከራከረ በል ሴት እንደ ዕቃ ትታይ ነበር ትወረሳለች እንጂ አትወርስም ከዛ አላህ Subhanahu Wa Ta'ala በቁርአን ውስጥ ውርስ እንደምትሰጥ ውርስ እንደምትወስድ ፈቀደላት ሰው አደረጋት ዙልምን ከለከሉ ዚናን ከለከሉ ሪባን ከለከሉ አሰብያን ከለከሉ አዳላን አመጡ ባሪያ መሸጥን ከለከሉ ባሪያ ክብር አገኘ በል እንደውም ባሪያ ላይ ስታዩ አንድ ሰው ጾም ይያለ ከሚስቱ ጋር በቀን ከተደባለቀ ወይም ከሚስቱ ጋር ጂማዕ ከፈጠረ ግንኙነት ካደረገ ከሚከፍላቸው ነገሮች አንዱ ባሪያን ኢጥቅ ማድረግ ነው ባሪያን ማስወጣት ነው ለባሪያው ክብር አያችሁ ሐጅ ላይ ሄዶ ሰውየው ጭንቅላቱ ከታመመ ጸጉሩ ከተበላሸ የተለያየ በሽታዎች ካጋጠሙትና ጸጉሩን ከተላጨ ሐጁን ሳይጨርስ አንደኛ የሚሰጠው ነገር ካለ ኢጥቅ ነው የሚለው ሹፉ ክብር ሰጠ ስለዚህ እስልምና ይሄ ነበር እስልምና ሲመጣ ዓለማችን በራች ዓለማችን በኑር ተጥለቀለቀች ዛሬም ያን የሚጠሉ ሰዎች እያያችሁ ነው መስጂድን ማፍረስ መስጂድ ውስጥ ገብቶ ዑለማዎችን መግደል ሴቶቻችንን ተገናንበው እንዳይማሩ ሂጃባቸውን እንዳያደርጉ ያደረጉ በል አንዳንድ ሀገራት ላይ አዛን እንኳን እንዳይሰማ ያደረጉ አሁን ደግሞ በሚዲያም ዘመቻ ተጀምሯል ይሄኛው ወሃቢያ ነው ይሄኛው እንደዚህ ነው ይያሉ እስላሙን ለማባላት አቅሙን ለማዳከም እየተጠቀሙ ነው ስለዚህ ኢባደላህ ተነቡህ ያስፈልገናል መነሳት መቻል ይኖርብናል እስልምና ለዓለም ማሳወቅ አለብን እስልምና ይሄ ነው ማለት መቻል አለብን እስልምና ብርሃን ነው ማለት መቻል አለብን ተነሱ ስላችሁ ወደ ሌላ ነገር ሳይሆን እስልምና ልናስተዋውቅ ይገባል ዳዕዋ ልናደርግ ይገባል የተሳሳተውን ሰው እጁን ልንይዝ ይገባል أقول ما سمعتم وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم قويا هدا واني نتك أبني دهاني إن شاء الله ما تدرك إن قويا هدا العالم قبل الإسلام أو قبل بعثة النبي الدنيا نتي هدا قراج الركن الدنيا هدا إفتاء كانت أرجنكن كليس إسلام ما در أصور رسول ربي صلى الله عليه وسلم إن إرجمين ندرا أكم ترتوانجر إن شاء الله لال أكم بكم إسلام ما در الدنيا كن دكانة تري بل كيسة عرب برتي دكان الران ولتي إذا أمي دكان جدا كيسة تران عربوني والنيسان جبران دعامو كاتوري دعار رابوج أنيت مكرابوج أنيت ربي كن جاني سجودا في تران أولياء جاني صالحتوتا نبيوتا ملائكوتا كنين جبرا تران ربي إيساني كنين جبران كنين الرا المسوكان كنين الرا منفعة غرغرا يوكان أموتو ilma kennu wantoota garagara rabbi irraa dhiisanii wantoota kanniin irraa soqaa turan wanni isaan nyaatan yaakuluuna almaytata mayta waan du'ee guyyaa lama sadii ture waan ajaawe kana nyaataa turan ribaa nyaatan akkasuma zinaan isaan biratti halaal ture akka fedhanitti zinaa dalagaa turan kana wanni nuu ibsu جعفر بن أبي طالب غرغر حبشا غافا دفه نجاشي وجنغافا والأرغ وان إني دبته تكجر يا ملك موتي يا موتي
نتي توتا ور جاهلا تر ور ولالا تر وان دلينو فوان ديسنو كان همبين نعبد الأصنام تابوتا قبرا تر دقار رابوچني دقا قبرا تر مكرر ربي كن بوچني مكا قبرا تر جا ونأكل الميتة وان دعا نجي ونأتي الفواحش زنا أكفينيت دلينج ونقطع الأرحام فرما اللي أدان كن نجي فرما نبرت كيلون قبدو ونسيء الجوار أولم اللي هنكبج حقا الله هنئينجي يأكل القوي من الضعيف نرى نمني لافان نرى نمني جبان نما لافا تومي قبينيا إساس هامي جرود أوغاتو رجي وسما أكنا جرو رب سبحانه وتعالى نبي محمد كنوتي إسابين كنسب إسا كزري إسابين كأماناتك سو إسابين لغا دبچو إسا ملي كتكادر دبچو إسا همبين نما كبجما محمد أمانما جنة كإسوامنو كنا نوتي إرجيت كنا كيسا نباسيجي إسلام من غافدو فرّا الدنيا تنفت ظلم ندابت ربان نياچو ندابت زنا ندابت غبر غرغرو ندابت دوبرتين كيلو غدت دوبرتين إيرابرتي أكا كبجمتو غدمت أفت سيرا أكا أفت أكا نماتت أكا لكاومت دران دوبرتي تنني أولا يونامني توكو دوبرتين إساد ألتي ني أولا شمريو إساد ألتي ني أولا تري أصولو بنجرت كان مرد أوغي إسلامومان حقا في نغي الدنيا كنافده كناف إسلامومان نغي إسلامومان إفا إسلامومان نمان نجيس إسلامومان غروان غغاري تتنوام نموام ملي غروان بداتي تنموام غرزيناتي تنموام دلوني أما كنا إبسو دقبا دلوني أما كنا إفباسي أمتتي همو دقب بيكسيسو دقب إسلاموما دعوة قدو دقب نما إسلاموما تديمو إسلاموما بلي سوفيانو هرك إساق أبو دقبنا كان إسنين جدا هذا صلوا وسلموا على المبعوث رحمة للعالمين اللهم أصلح نياتنا وذرياتنا ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم آمنا في أوطاننا وأصلح أئمتنا وولاة أمورنا واجعل ولايتنا في من خافك واتقاك واتبع رضاك يا أرحم الراحمين اللهم أدم علينا نعمة الأمن اللهم أدم علينا نعمة الأمن اللهم أدم علينا نعمة الأمن والأمان والسكينة والاستقرار وادفع عنا الفتن ما ظهر منها وما بطن وصلى الله على نبينا محمد وعلى آله وصحبه وسلم.